ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በጌታቸው ረዳ የሚመራው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድ ገለጸ። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ ናቸውም ተብሏል። በአቶ ጌታቸው ረዳ የሚመራው ከብሔራዊ ምርጫ ቦርድ ቅድመ እውቅና ያገኘው አዲሱ ዲሞክራሲ ስምረት ትግራይ ፓርቲ መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድም አስታውቋል። ፓርቲው ዛሬ ግንቦት 23 ቀን 2017 የመጀመሪያውን ጋዜጣዊ መግለጫ በአዲስ አበባ ሸራተን አዲስ ሆቴል ያካሄደ ሲሆን በመግለጫውም ጊዜያዊ ፍቃድ ከምርጫ ቦርድ ማግኘቱንም ገልጿል። አዲሱ ፓርቲ በትግራይ ያለውን ፖለቲካ ያካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ አዲስና የተለያየ ሀሳብ ያለው ፓርቲ መመስረት እንደፈለገም ገልጿል። መግለጫውን የሰጡት የፓርቲው ኮሚኒኬሽን ኃላፊና የአደረጃጀት ኮሚቴ አባል አቶ ረዲ ህልፎም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫው መስጠት እንዳልቻሉም ተናግረዋል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም ትግራይ አዲስ ለውጥን ያስፈልጋታል የሚል እምነት በመኖሩ የተፈጠረ አዲስ ፖለቲካ ፓርቲ መሆኑም ገልጸዋል። ማንኛውም ሀሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑን በመግለጫውም ተናግረዋል። በ27 ቀን ውስጥ 53 ሹፌሮችና ረዳቶች አግተዋል። የሹፌሮች አንደበት ከ25/08/2017 እስከ 21/09/2017 53 ሹፌሮችና ረዳቶች በ27 ቀን ውስጥ በዘራፊዎች ታፍነው ታግተው ተወስደዋል። መከራ አይተው እንቅልፍ አጥተው በሀሩር ቀልጠው ያጠራቀሙትን ጥሪ እየከፈሉ ተለቀዋልም ብሏል። አክሎ እውነታው ይሄ ነው ሲል አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰሞኑን ለፋና ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ማለታቸውን የጠቀሰው የሾፌር አንደበት ለዚህ አስተያየትም ሰጥቷል። ተው እንጂ ችግራችንን ባትፈቱ፣ በደላችንን ባትመለከቱ፣ መታገታችን ባይሰማችሁ፣ መዘረፋችን ባይገዳችሁ፣ ሞታችን ምንም ባይመስላችሁ እንኳን መሬት ላይ ያለን ሀቅ ክዳችሁ እገታን አስቀርን ማለታችሁ የሚያሳፍር የሚያሸማቅቅም ነው ብለዋል። እንዴት በየመንገዱ እየደረሰብን ያለን በደል፣ ዝርፊያ፣ እገታ፣ መገደል እንደቀረ አድርጋችሁ ትናገራላችሁ? የትኛው ሹፌር ያገተ አጋች ነው የጠፋው? ማን ጠይቆት? ማን ተከታትሎት ይዞት ነው እገታው የሚቆመው? ሲሉም ጠይቋል። ፌዴራል ፖሊስ በዚህ ጉዳይ ማብራሪያ ከተሰጠ የምናቀርብ ይሆናል። የአየር ንብረት ለውጥ ለ4 ቢሊዮን የዓለም ሕዝብ ተጨማሪ 1 ወር ከፍተኛ ሙቀት እንደሚያስከትል ተነገረ። ከዓለም ሕዝብ በግማሽ ያሉን በሰው ሰራሽ ምክንያት የአየር ንብረት ለውጥ የተነሳ ባለፈው ዓመት ተጨማሪ 1 ወር ከፍተኛ ሙቀት አጋጥሟቸዋል ሲል አዲስ ጥናት አመላክቷል። ከፍተኛ ሙቀት ለሞትና ለበሽታዎች መንስኤ ሆኗል። የግብርና ሰብሎችና የኃይል እንዲሁም የጤና አጠባበቅ ስርዓቶች ላይ ጫና ፈጥሯል። ሪፖርቱን ከዓለም የአየር ሁኔታ መግለጫ ክላይሜት ሴንተር የተሰኘ ተቋምና ከቀይ መስቀል ጋር በመሆን ይፋ ተደርጓል። ተመራማሪዎች ከ1991 እስከ 2020 ባለው ጊዜ ውስጥ በተወሰነ ቦታ ከተመዘገበ የሙቀት መጠን ከ90 በመቶ በላይ ሙቀት ተብሎ የተገለጸው የከፍተኛ ሙቀት አደጋዎችን ለመለየት ከግንቦት 1 ቀን 2024 እስከ ሜይ 1 ቀን 2025 ያለውን የአየር ሁኔታ መረጃ ተንትነዋል። ወደ 4 ቢሊዮን የሚጠጉ ሰዎች ወይም 49 በመቶ የዓለም ሕዝብ ቢያንስ ለ30 ቀናት ከፍተኛ ሙቀት አጋጥሟቸዋል። እንደ ሪፖርቱ ከሆነ በወቅቱ 67 ከባድ የሙቀት ክስተቶች ተገኝተዋል። ምንም እንኳን የጎርፍና አውሎ ንፋሶችም ብዙ ጊዜ በዜናዎች ላይ የበላይነት ቢኖራቸውም ሙቀት በጣም ገዳይ የሆነ ክስተት ነው ሲል ዘገባው ገልጿል። እንደ ባለሙያዎች ትንታኔ ከሆነ ከከፍተኛ ሙቀት ጋር የተቆራኘ ሞት ብዙም ያልተመዘገበ ወይም የተሳሳተ ስያሜ የተሰጣቸው ናቸው። በለንደን ኢምፔሪያል ኮሌጅ የአየር ንብረት ሳይንስ ተባባሪ ፕሮፌሰርና ከሪፖርቱ አጥኚዎች መካከል አንዱ የሆነው ፌዴሪክ ኦቶ እንዳሉት የሙቀት ሞገዶቹ ዝምተኛው ገዳይ ናቸውም ብለዋል። ሰዎች በጎዳና ላይ በሙቀት ማዕበል ውስጥ አይሞቱም። ሰዎች በሆስፒታል ውስጥ ወይም በደንብ ባልተሸፈነ ቤት ውስጥ ይሞታሉ እና ስለዚህ አይታዩም ብለዋል። አክለውም በእያንዳንዱ በርሜል ዘይት በተቃጠለ ቁጥር እያንዳንዱ ቶን ካርቦን ዳይኦክሳይድ ሲለቀቅ እንዲሁም በእያንዳንዱ የሙቀት መጠን መጨመር የሙቀት ሞገድ ብዙ ሰዎችን ይጎዳል ሲሉም ገልጸዋል። ወደ ውጪ ዜና እንገባለን።
የፈረንሳይ ማስጠንቀቂያ ለአሜሪካ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለአሜሪካና የአውሮፓ በዩክሬንና በጋዛ ያለውን ጦርነት ቶሎ ካልፈቱ ታማኝነታቸውን ሊያጡ እንደሚችሉም አስጠነቀቁ። ፕሬዚዳንቱ አክለው በአሜሪካና በቻይና መካከል በሚደረገው የስልጣን ሽኩቻ የእስያ ሀገራት ተጎጂ እንዳይሆኑ ከአውሮፓ ጋር አዲስ ህብረት መፍጠር አለባችሁም ሲል ተማጽነዋል። ማክሮን ይህንን ያሉት በሲንጋፖር በተካሄደው የኤዥያ የመከላከያ ጉባኤ ላይ ሲሆን ሩሲያ የዩክሬንን ግዛት ያለምንም ገደብ መውሰድ ከቻለች በታይዋን ምን ሊፈጠር ይችላል? በፊሊፒንስ አንድ ነገር ቢከሰት ምን ይደረጋል? ማለታቸውም አነጋጋሪ ሆኗል። ፕሬዚዳንት ማክሮን የፍልስጤም መንግስት እውቅና መስጠት ጨምሮ ፈረንሳይ የአውሮፓን ጥረቶች መምራቷን ገልጾ በዚህ ጉዳይ በደንብ እየሄድንበት እንደሆነ ምልክት ነው ብለዋል። ይህ በአንድ እንዳለ አሜሪካ ከእስራኤል ጋር በጋዛ ብዙ ትችትን ያስተናገደውን የእርዳታ ማከፋፈል ስራ በማስላት ለሐማስ የተኩስ አቁም ሀሳብን ለማቅረብ ከእስራኤል ጋር ጥረት አድርጋለች። ባለፈው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማክሮን በካናዳና በእንግሊዝ መሪዎች ላይ ከሐማስ ጋር የቆሙና ሰብአዊነት የተሳሳተ ጎራ ላይ የተሰለፉ በማለት በወንጀል ከባድ ጥቃት መሰንዘራቸውም ይታወሳል። የመጨረሻ ሆስፒታል ስራ አቆመ። በሰሜን ጋዛ የመጨረሻው ሆስፒታል በእስራኤል ትዕዛዝ ስራ ለማቆም መገደዱን ተገለጸ። በሰሜን ጋዛ ግዛት የመጨረሻ የጤና አገልግሎት የሚሰጡ ሆስፒታል የእስራኤል ጦር በአስቸኳይ እንዲለቅ ትዕዛዝ ማስተላለፉን ተከትሎ ከአገልግሎት ውጪ መሆኑን የሆስፒታሉ ዳይሬክተር ተናግረዋል። ዳይሬክተሩ እንዳሉት ህሙማን ጃባሊን ከሚገኘው አልአውዲያ ሆስፒታል ወደ ሌላ ስፍራ ተወስደዋል። እስራኤል እስካሁን በጉዳዩ ላይ የሰጠችው ምላሽ ባይኖርም በሆስፒታሉ ያሉ ሰዎች የእስራኤልን ጦር ኃይል ሊሰነዝር በሚችል ጥቃት ፈርተው መሸሸታቸውንም ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው ባለፉት 2 ሳምንታት የቀጠለው ግጭት ሆስፒታሉን ጎድቷል፣ ተደራሽነቱም አቋርጧል፣ ብሎም ህሙማን ሕክምና እንዳያገኙም አድርጓል። ከ27 የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ጤና ጣቢያ 9 በስራ ላይ እንደነበሩም ተመላክቷል። ኤጀንሲው ጋዛ በምድር ላይ እጅግ የተራበች ቦታም ሲል ጠርቷል። እስራኤል በተያያዘ የፈረንጆቹ ዓመት የ2 ወራት የተኩስ አቁም ስምምነት ካደረገች በኋላ ጥቃቷን በጋዛ አጠናክራ ትቀጥላለች። ትራምፕ ከውጭ ሀገራት በሚገቡ ብረትና አልሙኒየም ላይ 50 በመቶ ቀረጥ ጣሉ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከውጭ በሚገቡ ብረትና አልሙኒየም ላይ ከ25 እስከ 50 በመቶ ቀረጥ መጣሏን አስታወቁ። በፔንስልቬኒያ ባደረጉት ንግግር ከሚቀጥለው ሳምንት ጀምሮ ቀረጡ እንደሚተገበርም ተናግረዋል። ቀረጡ ከቻይና የሚገባ ምርት ላይ ላለመመርኮዝ የሀገር ውስጥ ምርትን ለማሳደግ ታልሞ እንደተጣለም ገልጸዋል። የአሜሪካ የብረት አምራች ዩኤስ ስቲል ከጃፓኑ ኒፖል ስቲል ጋር በመጣመር 14 ቢሊዮን ዶላር ኢንቨስት እንደሚደረግ ትራምፕ ተናግረዋል። ትራምፕ ስልጣን ከያዙ ጀምሮ አነጋጋሪ ታሪፎችም ሲጥሉም ቆይተዋል። ሱዳን አሜሪካ በኬሚካል ጦር መሳሪያ ዙሪያ ያቀረበችውን ክስ የሚመርምር ኮሚቴ አዋቀረች። የሱዳን ሚዲያ ኮሚቴው የውጭ ጉዳይና የመከላከያ ሚኒስቴርና የደህንነት አገልግሎት ተወካዮች እንዳካተተም ዘግቧል። ዋሽንግተን ከግንቦት 29 ጀምሮ በሱዳን ላይ ማዕቀቦች እንደምትጥል አስታውቃለች። ማዕቀቡን የውጭ ንግድና የብድር ገደቦችንም ያካትታል። ዩናይትድ ስቴትስ ሱዳን እንደ አውሮፓውያን አቆጣጠር በ24 የኬሚካል ጦር መሳሪያ ተጠቅማለች ብላ የነጀነች ሲሆን ሱዳን ግን ክሱን አስተባብላለች። ትራምፕ 500,000 ስደተኞች እንዲባረሩ ከፍተኛውን ፍርድ ቤት ወሰነ። የአሜሪካ ከፍተኛ ፍርድ ቤት የአራት ሀገር ማለትም ኩባ፣ ሃይቲ፣ ኒካራጓ፣ ቬንዙዌላ ስደተኞች ላይ የሰብአዊ መብት ጥቃት መበተንም አንስተዋል። ፍርድ ቤቱ በተጨማሪ ፕሬዚዳንት ትራምፕ ጊዜያዊ የመኖር ፍቃድ የነበራቸው 350,000 ቬንዙዌላ ስደተኞችን ከሀገር እንዲወጡ ፍቃዱን ሰጥቷል። ይህንም ተከትሎ የዶናልድ ትራምፕ መንግስት ከሀገር የሚወሰጧቸው ስደተኞች ብዛት 1 ሚሊዮን ደርሷል ተብሏል። የአሜሪካ ከፍተኛ ፍርድ ቤት የፕሬዚዳንቱ የስደተኞች በኃይል ማስወጣት እርምጃ የሰብአዊ መብት አያያዝን ይጣረሳል በሚል ሲቃወምም ቆይቷል። የአፍሪካ ሀገራት ከሩሲያ የሚገዙት እህል መጠን እንደሚጨምር ይጠብቃል ተባለ። የአፍሪካ እህል ፍጆታ ከሀገሪቱ ምርት እየበለጠ በመምጣቱ ፍላጎትን ለማሟላት ከሩሲያ ጋር ያላትን የንግድ ግንኙነት እየጨመረች ነው። እንደ አውሮፓውያን አቆጣጠር በ24 የአፍሪካ ሀገራት ወደ 71 ሚሊዮን ቶን የሚጠጋ እህል ከውጭ ያስገቡ ሲሆን የሩሲያ ድርሻ እየጨመረ መጥተዋል። የምስራቅ አፍሪካ የእህል ምክር ቤት ዋና ዳይሬክተር ጌራርድ ማሲላ በሩሲያ እህል ፎርም ላይ ባደረጉት ንግግር የረጅም ጊዜ ንግድ፣ የማዳበሪያ አቅርቦት፣ የቴክኖሎጂ ድጋፍና የወደብ ማዘመን ከሩሲያ ጋር ያለውን ትብብር የበለጠ ሊያጠናክር ይችላል ሲሉም አንጽቶት ሰጥተዋል። በአሁኑ ወቅት የሩሲያ የስንዴ አቅርቦት 1/3 የአፍሪካ እህል ገበያ የሚሸፍን ሲሆን ምርቱ ለ40 ሀገራት ይደርሳል። ኤክስፖርቱን በ6 የግብርና ወቅቶች ውስጥ
በ3 እጥፍ ጨምሯል። በአልጄሪያ በኬንያና በቱኒዚያ ከፍተኛ እድገትም አሳይቷል። የጥቁር ባህር ኮሪደርና ስትራቴጂካዊ አጋርነቶች ወሳኙ የንግድ ትስስር የበለጠ ሊያጠናክሩም እንደሚችሉ ማሲላ ለሩሲያ ሚዲያ በሰጡት ቃለ መጠይቅ አክለዋል።